አብዛኞቻችን ሶሻል ሚዲያ ለ5 ደቂቃ ልጠቀም ብለን እንገባና ለ30 እና እስከ 1 ሰዓት ድረስ ልንቆይ እንችላለን። በዛሬ ትምህርታችን እንዴት አድርጋችሁ ለምትጠቀሙት ሶሻል ሚዲያ የጊዜ ገደብ ወይ ደግሞ ታይም ሊሚት ሴት በማድረግ ያ ጊዜ ገደብ ሲያልቅ ወይ ደግሞ ታይም ሊሚቱ ሲያልቅ እናንተን ከሲስተሙ እንዲያስወጣ እንዴት አድርጋችሁ ሴቲንጉን ሴት ማድረግ እንደሚችሉ በዛሬ ትምህርታችን አንድ ባንድ አሳያችኋለሁ። እናንተ ደግሞ ቪዲዮን ላይክ እና ሼር እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እኔን ሳፖርት ማድረግ ትችላላችሁ። ለዛሬ የመረጥኩት ፌስቡክን ነው። ስለዚህ ፌስቡክ በምንጠቀምበት ሰዓት እንዴት አድርጋችሁ ሴቲንግ ሴት በማድረግ እኛ ሴት ያደረግነው ጊዜ ሲያልቅ ደግሞ ከፌስቡኩ እንዲያስወጣን እንዴት ማድረግ እንደሚችሉ ላሳያችሁ። ይህን ለማድረግ ቀጥታ ወደ ፌስቡካችን እንገባለን። ወደ ፌስቡክ ከገባን በኋላ እዚህ ጋር በተለምዶ ሜኑ የምንላት ላይ ክሊክ እናደርግበትና ከዛም በኋላ ወደ ላይ ስክሮል ታደርጉትና እዚህ ጋር ሴቲንግ የሚላለ ሴቲንግ ላይ ክሊክ እናደርጋለን። ልክ ሴቲንግ ላይ ክሊክ በምናደርግበት ሰዓት እዚህ ጋር ታይም ማናጅመንት የሚላለ ታይም ማናጅመንት ላይ ክሊክ እናደርጋለን ማለት ነው። እዚህ ወደ ታች እንሄድና እዚህ ጋር ምን ያለ ስሊፕ ሞድ ኦፍ ነው። ዴይሊ ሊሚት 45 የኔ አሁን 45 ደቂቃ ብቻ ነው በቀን የሚፈቅድልኝ ማለት ነው። ልክ 45 ደቂቃ ስጠቀም ከፌስቡክ ያስወጣኛል ማለት ነው። እኔ ቢረሳው እንኳን ለራሱ ይዘጋል ማለት ነው። ስለሆነ እዚህ ጋር ክሊክ ባደርግበት ምን አይነት ኦፕሽን አለ? ይኸው 15 ደቂቃ አለ፣ 30 ደቂቃ አለ፣ 45 አለ፣ 1 ሰዓት አለ፣ 2 ሰዓት አለ ማለት ነው። ስለዚህ እኔ ሴት የተደረገው 45 ደቂቃ ወይ ደግሞ 45 ሚኒት ስለሆነ እዚህ ጋር መጣችሁ ሴፍ ታደርጉታላችሁ። ከዚህ በኋላ ምን ይሆናል ማለት ነው? እናንተ ፌስቡክ ገብታችሁ ልክ መጠቀም ከጀመራችሁበት ጊዜ ጀምረው 45 ደቂቃ ከተጠቀማችሁ ምን ያደርጋል ማለት ነው? እናንተን ከፌስቡክ ያስወጣችኋል፣ መጠቀም አትችሉት ማለት ነው። ስለዚህ እንዲያርጋችሁ በቀላሉ መንገድ ለምትጠቀመው ሶሻል ሚዲያ የጊዜ ገደብ ወይ ደግሞ ታይም ሊሚት ሴት በማድረግ ልክ ጊዜ ሲወርቅ ደግሞ ከሶሻል ሚዲያ ወይ ደግሞ ከሲስተሙ እንዲያስወጣችሁ ማድረግ ትችላላችሁ ማለት ነው። ቪዲዮ አስተማሪ ሆነው ካገኛችሁት ላይክ እና ሼር አድርጉት። እንዲሁም ደግሞ እዚህ ቻናል አዲስ ከሆናችሁ